ሰላም እንዴት ናችሁ? ደህና ናችሁ አላችሁ? የዩቲዩብ ቤተሰቦቻችን ደህና ናችሁ አላችሁ? እንዴት ናችሁ? እኛ ጠፋናል፣ ትንሽ ጠፍተናል። ሰላም በያችሁ። ሰላም እንዴት ናችሁ? አራት ዝናኝ በደንብ ሰላም በያችሁ። በጣም ደክሞኛል ማለት ዛሬ ዙረት ሄዳ ነው የመጣችው። ብታይ ዙረት ሄዳ ዞራ ማርያምን ቀኑን ሙሉ አልነበረችም እና እኔ ብቻዬን ቤት አዋለችኝ እና ዙረት እንዴት ነበር? ዙረት በጣም ቆንጆ ነበር። አሪፍ ነበር። ዛይናሽ እና እኔ መስተካከላ ግን ደክሞታል። ድክም ብሏታል። መንገድ ምናምን አይመቻትም። ዙረት ምናምን በቃ የቤት አሮጊት ነገር ናት። እናቱ ከባበር እና እንደዚህ ነው። እቺ መነጽር አርጋ በቃ ቀጥንቧ እያለች ዞራ ነው የምትለው። አንቺ እውነት ያምርብሻል። ማርያም ያምራል። እውነት እንዴ ነው ያምርብኛል። ያምራል። ግን እንትን ነው የሚመስለው የአይናው የሳይት ነው። ማርያም የሳይት ነው የሚመስለው ውሃ ስለሆነ እና ዙረት ጥሩ ነበር። ምንም አይልም። ይደክማልም ደስ ይላል። ይደክማልም ደስ ይላል። በተለይ ግን አሁን እኮ ፀሐይ ቢሆንም እንትን ስለሆነ ነው የሚደክመው። ፀሐይ ቢሆንም አልገባኝም። በመኪና ብትሄጂ እንኳን ምንም በእግርሽ ባትሄጂ ፀሐዩ በጣም ሀሩር ነው። በቃ አየሩ ራሱ ተቀይሯል። ሀገራችን ላይ ማርያም እንደ ድሮ አይደለም። አየሩ በጣም ተቀይሯል። ጭራሽ አይወራ ነገራችን አየሩ ተቀይሯል። በተለይ ደግሞ እኛ ጋር እኮ አሪፍ ነው፣ ደስ ይላል። ወደ ከተማ በኢየሱስ ወደ ከተማ በጣም ነው የሚያስጠላው። ሰው እንዴት ነው ሄዶ የሚመጣው? እውነት ስራ እዛው ብሎ የሚመጣው ገርመኝ። በተለይ ደግሞ ፎቅ ምናምን ይሰራሉ። ህንጻ ተቋራጭ ህንጻ የሚሰሩት ልክ እኔ እዛ ውዬ ከተማ ውዬ ልክ ቤት ስገባ እንዴት ነው ኧረ ተመስገን። ቅዝቃዜው ራሱ ሰፈሬ ስደርስ የሆነ ነገር ነው የሚሰማው። ብቻ የሆነ አየሩ ይቀየራል። እንዴ የሆነ በጣም ነው። ምን እንደርሰማ ነው ሰምቻለሁ። እና ፈተና ጨረሳችሁ? በጣም መዝናናት ነው። ምን መዝናናት? ሰኞ ገና ተጀምሯል። ከዛ ደግሞ ፋይናል ሮጦ ይመጣል። መቼ ነው? የእናንተ እኮ ችግሩ 4 ኳርተር ነው። ወር ወይ 3 አመት ሴንት ጆሴፍ ነው የምትማረው የእንትን ነው የካቶሊክ እና 4 ኳርተር ነው። ሌላ ቦታ እኛም የተማርነው 2 ኳርተር ስለሆነ በ6 ወር ገና ነው። እነሱ ጋር ግን በ3 ወር ስለሆነ በ3 ወር ማለት በ2 ወር ከምናምን ከችላል። በ2 ወር ከምናምን ነውና በቃ የሚጨርስ ለምን አታስቀይሩትም? ግን ማስቀየር አይቻልም ማለት የወላጅ ስብሰባ ጊዜ መናገር በ6 ወር አድርጉ። አረ ይሄ ይቻላል ማለት ለምን ተፈተኛው ፓርት በጣም ትንሽ ነው የሆነ አነሳነስ የምትል ስለሆነች እሱ በደንብ ለማጥናት ይመቻል ይሻላል እንጂ ያኛው ይጠራቀምሻል። ሰርገኛ መጣ በርበሬ ቀንጥሱ ለምታረጋሽ ከስር እየጠናችሁ እንደኔ ጎበዝ መሆን ነው። እኔ ልጅ ሆኜ በጣም ጎበዝ ተማሪ ነበር። በጣም ምን ነው ሳቅሽ? በተለይ ሂሳብ ማርያምን ሂሳብ ጎበዝ ነኝ። ወራጌም ስለሆንኩ ነው መሰለኝ ሂሳብ በጣም ጎበዝ ነው። ስማርት ማንም አይችለኝም። ሂሳብ ጎበዝ ነሽ እሱ ይመሰክራለሁ። ሌላውን እንግሊዘኛ ጎበዝ ነበርኩ። የሆነ ሰዓት ላይ እንግሊዘኛ ወረድኩና ማትስ ላይ ጎበዝ ነበርኩ። ማርያምን ምን ትምህርት ይሻልሻል አንቺ? ምን ትምህርት የሚቀልሽ? ድሮ እኮ ማትስ በጣም ጎበዝ ነበር። በጣም ጎበዝ ነበር። ማትስ ጎበዝ ነበር። ግን ማትስ ሳይሆን ደስ የሚለኝ እንትን ነበረ ሳይንስ ነበር። በአሁኑ ጂኤስ ነው። ግን ሳይንስ ጂኤስ ነው። ግን ጂኤስ እኔ ብዙ አልተመቸኝም። አሁን ሶሻል ለምን ሶሻል ልትወጪ ደስ ይላል በጣም ማርያም እግዚአብሔር ነው። በቃ የሆነ ኢጂፕቲያን ምናምን ሲባል አብራችሁ ነው የምገባው። የሆነ እሄዳለሁ ምናምን ሄጄ ነው የማጠናው። በቃ እንደሱ ከሆነ ደግሞ ትምህርት በደንብ ነው የሚገባሽ። ፒራሚዱ ምናምን አይቼው ነው የመጣሁት በአይምሮዬ። ስለዚህ በስርዓት እንትን ትይዣለሽ ቶሎ ደሞሽ እንደረቦ በዚህ አይከብድም። ደስ እና ምን ትምህርት ነው የሚከብድ? አየሁን አሁን ምን ችግር አለ? ማትስ ነው ትምህርቱ እኮ ከብዶ እኮ አይደለም። ትምህርቱ ከብዶ ሳይሆን እሷ አይገባም ብዙ የምታስረዳበት መንገድ። አረ ስታስረዳ ደግሞ ጎበዝ ናት። ግብት አይደለም ግብት ትተምልሽ። ከዚህ የቤት ስራው የመጻፉ ነው። የመጻፉ ይሰጥሻል። እሱም ትሰሪያለሽ፣ ፕሬዘንቴሽንም ታደርጊያለሽ፣ ምንም ታደርጊያለሽ። ፈተና የምታወጣው ግን ምንና ምንድን ነው? ጭራሽ ሰማይና ምድር
ለምን አትጠይቋትም? እሷን ቆይ ፈተናው ለምንድን ነው የፈተና ሰዓት ትነግራለች። እናንተ እንድትወድቁ ነው የምፈልገው ነው ምናምን ብላለች። ለምን እኔ እንጂ አውቀሽ እግዚአብሔር እንድትወድቁ አስተማሪ አለ እንድትወድቁ ነው ማለት አፍ አውጥታ አለች ብሎ ማን ነበር የነገረኝ? አንቺ አትሰማሻትም? የኔ ፈተና የመጀመሪያው ጊዜ ላይ ካልሰራችሁት ከዛ በኋላ ብትሞች ብትቀበሪ ነው ማሰሪያት። ታውቀዋለች ብቻ ፈተናዋ እንደሚከብድ ራሱ ታውቀዋለች፣ ነግራናለች። ለምን አክብዳ ምታመጣ? አይ አክብዳ ስታመጣ አንዳንድ እንትን እኮ አንቺ አክብዳ ስታመጣው ብታቂው ይሄ እኮ ጉብዝና ስንፈና አይደለም። ግን ለምንድን ነው እንድትወድቁ የምትፈልገው? ደግሞ በሚቀጥለው ሚኒስቴር ናችሁ የትምህርት ቤት። በተለይ ደግሞ ፍርሃታችን ምናምን በቃ ስለምንፈራት ለምን ነው የምትፈራው? ፈተና ላይ ስለ ፈተና ወጣቷን ሰማ ምን ታደርጋለች? ፈተናውን ነው የምትፈሩት ወይስ እሷን ነው? ያው ነው እሷን ፈተናው የምትወጣው እኮ እሷን ፈተናው ነው። በፈተናው ምክንያት ነው እሷን መፍራት አይደለም። እሷ በጣም የምታስፈራ ሰው ናት። በጣም ነው የምንፈራት። ግን ከእሷም በላይ ደግሞ እንትን ነው ፈተና። ያው እሷ ስለምታወጣ ከፈራሹ አይገባሽም። አንድ ትምህርት የምትወጂው ከሆነ አስተማሪን ስትወጂው ትምህርቱ ራሱ ይገባሻል አይደል? ለቤተሰቦች የእውነት ስነግርሽ ልክ አስተማሪውን ከወደድሽው ትምህርቱ ይገባሻል። የእውነት ግን አስተማሪውን ከጠላሽው ትምህርቱ አይገባሽም። እንደዚህ አይነት ሰው አይደለችም። እኔም አይቻታለሁ ሄጄ እንዴት እንዳስተናገደችኝ እኔም አይቻታለሁ። ግን በቃ ማለት ስምንተኛ ክፍል እሷ አይደለች ማለት አይደለችም። ግን እንትናችን ናት። እሱ ችግር የለም። እሱ ችግር የለም። ከዛ ደግሞ አለልን ሃይ ስኩል እኔ እንጃ እንዴት እንደምን እኔ እንጃ እኔ ሲቆጣጠሩ ግን አይቆጣጠሩ እዛ ትምህርት ቤት እኔ ያላቅ ለምን ተነፈሽ በመቤቴስ ይበሉሽ አሪፍ ነው። ለምን ተነፈሽ አላራ በደንብ እንሰጣሽ ምን ሳሰብ ነው እንዴ አስተያየት የምትሰጪው? እሺ አይ ምን ይሄን አክል በደንብ ነፃነት ግን ከሷ እሱ ይሻላል። እንዴት ሃይ ስኩል አለ ሃይ ለያለ ሃይ ስኩል እሷ ልጅ ነው የነገርኩሽ እንት ነው ማረም አሪፍ ነው ይሻላል። እሱ እንዳልነገረን ከሆነ ይሻላል። ግን እዛ ስንሄድ በጣም ነው በቃ እንትን የሚፈሩት እንደሚናገሩት ከሆነ በጣም ነው የሚፈሩት። የእሷ ግን የተለየ ነው። ዘንድሮ ነው የገባችው ወይስ የቆየች ናት? እሷ የዘለ የከረመች ናት አይደል? እግዚአብሔር ባለፈው የምትዘልሽም ጃኬት ለብሼ ሂጅ አስታውሳለሁ። ሞልጫኛለች እና አትረሳም ደግሞ እሷ ነገር አስተማሪ አልነበረችም አይደለችም። የዛሬ ለምን 3 አመት አታመጭም? አትረሳሽም። ከነ ስምሽ ነው የምታውቅሽ። ግን ልክ አይደለም። ጃኬት እንደዚህ መሬት ላይ አይወራም። መሬት ላይ ደግሞ ሀናነት እኮ አያያዘችኝ ደግሞ አንቺ ነሽ ብለው ሰዎችን ተማሪ ነበር ነው ሀና ይፈልግልሽ ነው ማለት ነው። ከዛ ሄድን ሲሄድ ምን አለች? ከዛ ወሰደች። ያም ጸጥታ ደግሞ አንቺ እኮ ነሽ አታያይዥኝ ብዬሽ ነግሬሻለሁ። ልበሺ ብዬሽ ልበሺ ነሽ እንዴ? ደውለሽ ላይ ተናገርሽው እንጂ ደውለሽ ነገርሽው እንጂ ጃኬቷን መሬት ላይ ምናምን ብለሽ እውነቴን ነው። እና ታዲያ መሬት ላይ ይወረወራል እንዴ? ልብስ እኮ ክብር አለው። ግን በቃ አውልቂ ብላ ከመሬት ላይ ከመወርወር ሁለተኛ እንዳለብሽ ማለት እኔ ነው የምታስጠምጂው እንጂ ምንም አታመጭም። ከዛ የዛን ጊዜ ደግሞ ላላቃትም ጭራሽ እሷን አይቻትም አላውቅም። ከዛ ከኛ ጋር ጫሽ ታይተን አላውቅም። ከዛ ወሰደችኝ እሷ። ከዛ ቆምን ነገር ሀና ናት የወሰደች ቆምን ነገር ከዛ ምንድነሽ ስትናገርሽ ደግሞ ገና ሳትናገረት ትችል እንዴ ካለችሽ እሺ እንደዚህ ነው ግን እንደዚህ ሊፈጠር ብላ እንደተፈጠረ አድርጋ ነው የምትቆጣሽ። በጣም ኢሞሽናል የምትሆነው። ከዛ ምንድነሽ ነገርሽ ካንዳለ ማለት ነው መቼም ነው ማረሰው ባለፈው ነው ግን አይተማም ገድንገላኔ። ከዛ ደግሞ እንደዚህ ታያለሽ አይደለም ደረጃ ላይ ይኸውልሽ ቀጣይ ቀን ለብሰሽ ነው እዛ ሜዳ ላይ ነው እሺ የምታገኘው ነረች። እግዚአብሔርን ጸጥኝ መልስ አልሰጧት ማሞ ለፍስክስ ምንድነው እግዚአብሔር ወይኔ አይተነው ይግደለኝ። ወይኔ አይተነው ኢየሱስ ሰናይት ራሱ እግዚአብሔር ከአንድ እስከ ስንት ነበር እሱ? አንድ ነው ዳሊክ ሰራችሁ አንድ ነው እንዴ? ሰናይት ትግዴ ሰናይት አይተነው የእሷ ይሳይተልኝ ስምንትን ብቻ ሰባትን ብቻ ነው የእሷ ሰባትና ስምንትን ይሁን ይኸውልሽ ከአንደኛ እስከ 7ኛ ክፍል ኖር ያለው ግን እንደሱ አይነት አስተማሪ ጭራሽ አላጋጠመኝም። እግዚአብሔርን በኢየሱስ በጣም ስትሪክት ናት። በጣም ጥብቅ ናት። አይ እንትን ትሁን ተቆጣጣሁ ግን ተቆጣጣሁ ሰው እንዲወዳት ሰው እንዲወድ እንዴ ምን የሰው መውደድ እኮ ይበልጣል ከምንም ነገር። ህፃናት አሉ ነው ደግሞ ልጆች ህፃናት እኮ
ጥንጦቿ ሄዶ አቅፏታል። ተይ በእናትሽ ሼር እንዳታረጉላት በእናትህ። አይ ነው እኔ ምንም አላልኩም። እኔ ምንም አላልኩትም። አንደኛ ነገር ባህሪዋ ነው። እውነት ነው። አንደኛ ባህሪዋ ነው። ምን እኔ ልጅ እኔ ግቢልኝ። አንደኛ ነገር ማንም አሁን በቃ የሆነ አትመችኝ ለምንድን ነው የማልመችሽ ስትለኝ አትችልም። ካልተመቸችኝ በቃ አልተመቸኝ አስተማሪ ናት። ካልተመቸችኝ አልተመቸችኝም። ጎበዝ የኔ ውድ ልጅ የምታስተምረኝ እኮ ትምህርቱን እንጂ እሷን የመውደድ ግዴታ የለብኝም። እውነት ግዴታም ውዴታም የለብኝም። እውነት እና ደግሞ ባህሪዋ ነው። ማንም ነው ብቻ አይደለም። ግን እኮ አስተማሪና ተማሪ አሁን ለምሳሌ እንትና ሰርካለም እንዴት ነበር የምትዋደዱት? ትምህርቷ እንዴት ነበር የሚገባሽ? ሰርካለም አሁን በጣም ቁጡ ናት። እንደሱ አይነት ቁጡ አይታወቅም ማለት ቁጡ ናት። በጣም ቁጡ ናት፣ ግን ፍቅር አላት ለልጆች። በኢየሱስ ይኸውልሽ የሆነ ላጠፋ ሰው በጣም ቁጡ ናት፣ ግን በቃ ካላጠፋሽ በጣም ደስ የምትል ሰው ናት። በኢየሱስ እንደሱ ሲሆን ትምህርቱ ራሱ ይገባሻል። እሷ እኮ እቺኛዋ እኮ በምን ማንም ምንም በቃ ለዚህ ነው ትምህርቱ ማይገባሽ። እግዚአብሔርን በቃ ምንም ማድረግ አንችልም። ይሄ አመት ነው እንግዲህ ፈጣሪ ያውቃል የሚቀጥለው። አንቺ ዝም ብለሽ ዩቲዩብሽ ላይ እድሜ ለኦንላይን የእሷ ትምህርት እየገባሽ እያየሽ እዛ ጋር መማር ነው። ደግሞ የምትለብሰው ጥቁር ቡኒ አረንጓዴ፣ በቃ ጥቁርና ቡኒ ነው የምትለብሰው ሁሌ። አንድ ፈካ ያለ ልብስ አለብስም። እግዚአብሔርን ተስፈራኩ እኔ ኮረራ። ኧረ ተይ እንዴ እንደዚህማ አትፍሪ። አንድ ተይ፣ ሁለት ደግሞ አትፍሪ። አንድ ተይ ያው ምን አንቺ ብታይሽስ? አይ ይሄ ነው ኖርማል ማርያም እግዚአብሔር እንዴ ነው ወድ ከመጀመሩ እንደዚህ ጎበዝ ይሆንሽ። ጉብዝና አይደለም ይሄ ጉብዝና አይደለም። ባህሪዋን እኮ ነው የምነግራችሁ። የኔ ፍቅር ጀግና ስሟን አጠራውላት። ኦኬ እሺ ስሟን አጠራውላት። ችግር የለም ማንም አያውቃትም፣ ግን ባህሪዋ እኮ ነው። እኔ እኮ አይደለም ያምጭልኝ እኮ አላልኳትም። ትምህርቴን ነው እንደምታስተምረኝ። ከተመቸችኝ ፊት ለፊት እንኳን እንዲህ ብለሻል ተማሪ ብትለኝ ራሱ በስርዓት ነው የምላት። ውዴታ የለብኝም እንድትመችኝ ግዴታም የለብኝም። እሱ ልክ ነው፣ ግን አንደኛው ነገር ደግሞ እኔ ስለ ትምህርቷ ልጅ ለእሷ አይመለከትም። የሚፈልጋችሁ እኮ ያልገባሽ ግን በፊት እኮ ሂሳብ በጣም ጎበዝ ነበር። እግዚአብሔርን በጣም 90 ቤት ነው የምታመጪው። በጣም ጎበዝ ነበርሽ፣ ግን አሁን እሷ ካመጣች ነው። ምክንያቱም ለምን እንደሆነ ታውቂያለሽ? ከፈራሻት በቃ ፍርሃት ካለብሽ አይገባሽም። በቃ አይገባሽ። ባለፈው አመት ደግሞ ለምንድን ነው እንደዚህ የምትሆነው? ግን ማዛስ እንዴት ነበር? ማዛ የእርጉዟ የወለደችው እሷ ትሻለው ነበር። የእሷ ትምህርት ትሻል ነበር ወይስ? አይ ኧረ ከዚችማ ይዛችሁ ይገብዳል መሰለኝ። እኔ እንጃ ይዛችሁ የሚከብድ መሰለኝ። አላውቅም እንዴት እንደሆነች ግን ብቻ አላውቅም። ግን ሁለቱም ብቻ ተመሳሳይ የፈተና አወጣጣቸው በጣም ይከብዳል ሁለቱ፣ የማዛና የእሷ። ግን ማዛ ደስ ትላለች፣ የምትወደድ ሰው ናት። ስለምትወጃት የሆነ በቃ ደስ ስለምትልሽ እንደምንም ብለሽ ለመጣጣት ባይመጣልሽ ራሱ እንትን አትያትም። ብዙ ተጠይቂያታሽ አይገባሽንም። ከዚህችም ካስተማሪዋ ባህሪ ሳትሆኚ ከፈተናውም ሳትሆኚ አይመጣውም። ልክ ሁለቱን ማስታረቅ በጣም ከባድ ነው። ይጋጭብሻል። እኔ ደግሞ ይቅር ይበለኝ፣ በአሁኑ ይቅር ይበለኝ ያልኩ መስሞኪ ተመጣጣ። በአሁኑ ደግሞ የገጠሙኝ በቃ አስተማሪዎቹም ተማሪዎቹም እርስ በርስ ብኩትኩትኩት ደርናቸው እግዚአብሔር ስልሽ በቃ እርስ በርስ ናቸው። እርስ በርስ የተያያዙ ናቸው ሁሉም። አስተማሪውም እርስ በርስ በቃ ይተማማሉ። እግዚአብሔርን እኔ እንጃ ምን ላይ እንደደረስን አላውቅም። እኛን ሁሉ አያፍሩንም ጭራሽ። እሷንም አይደለም በቃ እርስ በርሳቸው። እሷ እንደውም በቃ እንትን ናት፣ ለሰው ክብር አላት አስተማሪ። አዎ ለሰው ክብር አላት። እንደዚህ ያለች ሄዳ የምትተማመን እንደዚህ አይነት ሴት አይደለችም። ጎበዝ ናት እኮ በዚህ ግን እንደዚህ አይነት ሰው አይደለችም። በእርግጥ ግን እነሱ ግን እርስ በራሳቸው እንጃ። እኔ በጣም አስተማሪ ሲዋደድ ነው የማውቀው፣ በተለይ በሰርካለም ጊዜ እኔ እንጃ እንደሱ አላየሁም። እግዚአብሔርን በጣም ሲሉ በእመቤቴ ሁሉም ቢጥቁት ቀጥላችሁ ጥሩበት ነው ታስተምረኝ። እመቤቴ ስንት ያክፍል ያስተማርሽ? ደግሞ 5 ክፍሉን ስወደው ሲጀመርም ወደዋል። በቃ ይኸውልሽ እንዴ ያልኩሽ እኔ ያልኩት ልክ ነኝ ማለት ነው። ይኸውልሽ
እሷን ስለምትወጂ ትምህርቱ ይገባሽ። ክፍሉን ራሱ ወደድሽው። ለምን ምጥጭ አንቺ ደስተኛ ሆነ ትምህርት ቤቱ ውስጥ ደስ የሚል ውሎ ደስ ጥሩ ጓደኞች ካሉሽ ጥሩ አስተማሪዎች ካሉሽ ደስተኛ ሆነሽ ነው የምትሄጂው። ግን እዛ ጋር ጥሩ ጓደኞች ከሌለሽ መግባባት ማትችይው ሰው ካለ ከአስተማሪም ጋር እንደዚህ ማትግባቢ ከሆነ እኮ መሄዱ ደስ አይልሽም። እኔ አንዳንዴ እግዚአብሔር ከኔ ማትወደድ ብትሆንም በግድ ወደጃት ብልሽ ለዛ ነው ቁርስ ሰዓት ምሳሳት ምናምን ውጭ ላይ ሰዓት የሆነ ቀልቤ ደስ አይልም። እኔ ቅር ይበለኝ እኔም እንዳደረግሽ አላውቅም። አይ ልብሽን አጽጂው እግዚአብሔርን የሆነ ይሄ እፈራታለሁ ይሁን እኔ እንጃ። አይ እንዳትፈሪ ደስ አለኝ እኔ አላውቅም። ባጠገብሽ ለምን እሷን የሚያስፈራ ሰው ትሆናለች? እኔ እንጃ የሆነ ነገር የምትለኝ ነው በቃ የሚመስለኝ። እግዚአብሔርን ለምንድን ነው አላውቅም። ሌላ ነገር ተናግረሽ ታውቂያለሽ? ከዛኛው ቤት ከጃኬቱ ሌላ ለምን መሰለሽ እዛ ወይኔ እንትን ላይ እሷ ናት እንትናችሁ ከስንት ያክፍል ጀምሮ ከሰባት ያክፍል እሷ ናት ጉዳችሁ ብሎ አስፈራሯችሁ። ለዛ ማንንም ብለዋችኋል። ለእኔም ሰባት ያክፍል እኮ እሷ ናት አለቃችን ጉዳችን ትይ ነበር። ተቆጣጣሪያችን እሷ ናት ማርያምን ትይ ነበር። እግዚአብሔር ትይ ነበር ብለውሻል። ተማሪዎች አስፈራርተውሻል። የምርም ፈረቻት ምናምን እግዚአብሔር ነው አስታውሳለሁ። አላስታውስም። እሷ ናት እኮ አሉ ወይኔ ጉዳች በጣም ኃይለኛ ናት አሉ ምናምን ስትይኝ ብቻ አስታውሳለሁ። እንጃ እኔ አላስታውስም። ይሄ ተቆጣጣሪ የሚባለው ነገር ግን እንዴ ከዛ ሌላ ምን አልችኝ ትኛለሽ? እንዴ ትናንትና ባለፈው አስተማሪ ያስጡኝ ጊዜ ራሱ ምን ብላይ ነበር ይለችው ካንደ ዘይነ ሰው ካስ ከበሳሳመው ፐላይ ትደርሳለች። ከዛ ከፈ በፊት እንደለው ሳሰማው ፐላይ ትደርሳለች። በቃ ፐላይ ደርሳለች። ኦልሬዲ ከሀ እስከ እንትን ያለውን አያስፈልጋትም። እሷ ፐላይ ነው የምትደርሰው። ያንቺን አሰማው በቃ የራሷ ነው። የወላይ ስብሰባ ጊዜ እንነግራታለን። ይታቀኛል አመቱ ይለቀኝ ማክስ አደርጋለሁ እንደዚህ ተባክራ ከዛ እናገር ማሻአላ ሞተሽ ግን በቦታሽ ታቀኛለች። እኛ እኮ የወላይ ስብሰባ ጊዜ እኮ በቦታችሁ ነው ከፍላችኋል የምንሰበሰበው። አንቺ በምትቀመጥበት ቦታ ነው የምትቀመጠው። እንደታስቢ ሌላ ቦታ ተቀምጠሽ እንደሆነች ትኑር። ትንሽ ቀን እና ቤተሰቦቻችን ደህና ናችሁ? ወሬያችን ያው የኛ ወሬ ለእናንተም ይሆናል ብለን እኮ ነው። ያው የልጄን ወሬ ስለ ትምህርት ቤት ስታወራልኝ እናንተም ስለ ልጆቻችሁ ስለ ትምህርት ቤት ያለውን ሁኔታ ስለ አስተማሪ ስለ ተማሪ ያው ትገነዘባላችሁ ትሰማላችሁ ብለን ነው። እና እናንተ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ቅዳሜ ነው። ሰንበት እንዴት ነው? ጾም እንዴት ነው? ክርስቲያኖች ሙስሊሞችስ? ኧረ ለካ የሙስሊምም ጾም ነው። ኧረ ተው ሙስሊም ጎረቤት የበፊት ሰፈራችን ሙስሊም ጎረቤት ነበረን እና በጣም እንትን ይመጣልናል። ሾርባ እንኳን እኔ አሁንም እየቀቀልኩ ነው። የሙስሊም ሾርባ እየቀቀልኩ እየጠጣን ነው። ግን ብስኩት ሳምቡሳውን ጾም ስለሆነ ሳምቡሳ ስንት እያለቀም ግን ብስኩት እሰራ ነበር በፊት በእንቁላል ስለሆነ አሁን ያለ እንቁላል ይሰራል። ግን ብስኩት ይሰራል። ኧረ ዳቦ ነው የሚለው ያለ እሱስ ይከብዳል። ስለዚህ እነሱ ግን ያለ እንቁላል ጾም ብዙ ጊዜ እኮ የኛ ጾም እና የነሱ ጾም ይገጣጠማል እና ያመጡልን ነበር እውነት ብስኩት። የረመዳን ጊዜ እኔ የሚናፍቀኝ ብስኩትና ቴምር ነው እና አሁን አንድ ሙስሊም ጎረቤት የለንም እና በቃ ሙስሊም እናከራይ እንደ ቤታችን ይሻል። እንደ ሀሳብ እንደዛ ይሻልና እና ሙስሊም ዘመዶቻችን ጎረቤቶቻችን እባካችሁ እኔ ብስኩት የእናንተ ብስኩት አምሮኛል። የጾም ብስኩት ሰርታችሁ እንድታመጡ እንጠይቃችኋለን፣ በአክብሮት እንጠይቃችኋለን። እና ከዛ በመቀጠል ሰብስክራይብ እንድታደርጉ አበረታቱን። እንወዳችኋለን። አንቺም ሰብስክራይብ አድርጉ። ሰብስክራይብ አትዝናኛ ዘና ብለሽ አይደለም እንዴ? በማርያም ዘና ብለሽ አይደለም በስርዓት ሰብስክራይብ አድርጉ እንቢያቸው። እሺ ሰብስክራይብ አድርጉ ልበል። ዘና ብለሽ አይደለም የምትይ ሰብስክራይብ አድርጉ አልኩልሽ። አትዝናኛ ያረጋሉ ነው ብያቸው። ትቀብጣለች አይደል? ወይኔ ጉዴ ፈላ ቅብጥ የትምህርት ቤት ይበቃኛል። ያጨምርብኝ እዩዋት ደግሞ ጥፍሯን በእናታችሁ እዩዋት። በእናታችሁ ይታያል ብለሽ ነው ከዚህ አስቸገረችኝ። ይኸውላችሁ እንደዚህ እኔ አሁን ሞዴል ስላስመዘግባት ነው እንዴ? ሞዴል ለሞዴል ሳይሆን እስቲ ትንሽ ቁመትሽን አሳያችሁ። ኧረ በእግዚአብሔር እንደዚህ ደግሞ ጨርሰሽ ቆንጅዬ ናት አይደል? እንዴት ነው ቆንጅዬ ናት አይደል? ማርያምን ሞዴልስ ልትገባ ነው። አሁን ሞዴልስ ልትገባ ነው እና የት ይሻለናል? የት ነው የምትገቢው? ምን ጥርጥር ምን ጥያቄ አለ? የት ነው የምትገቢው? ፖሊ ነው እኮ ማንም ዩኒክ ነው የምገባው ብላለች። አቀራጭ አርሳለች እና
እስቲ ኮሜንት ላይ ያሳውቁኝ። አይ ለሞዴሊስትነት እንኳን አትበቃም፣ አይ ትበቃለች፣ አይ እንደዚህ ይሻላል እያላችሁ ኮሜንት ላይ ያሳውቁኝ። ማርያምን ድሮ ጀምራ ልጅ ሆና ጀምሮ በጣም የምትመኘው ስራ ዲዛይነር እና ሞዴሊስት። ዲዛይነር የቤቱን አንሶላ ሁሉ ጨርሳብኝ ነበር ቀዳ። እኔ ከሰራ ስመጣ የቤቱን አንሶላ ቀዳ ሰፍታ ነው የምጠብቀኝ። ልብስ ቀሚስ፣ አጭር ቀሚስ ከናላባሹ ምናምን ነበር የምሰራው። ግን እኔ በቃ አልመሰለኝም። መረበናሽ ቤት አታበላሽ ምን አታበላሽ ስላስላት። አሁን ላይ ግን ሳስበው ሞኝ ነኝ። በዛች ብትቀጥል አሁን ላይ የት በደረሰች። እና ይሄን እላችኋለሁ። ሌላ የምታወሪላችሁ ወሬ የለሽም? እኔ ብቻ ነኝ የምለፈልፈው። አስተማሪዎችን አሰማሽኝ ማለት ምን አስበሽ ነው? አስለፈለፍሽኝ እኮ እንደ በቃ እንዳትሰሟት። እሺ ጆሮአችሁን ያዙ በደንብ እንዳትሰሙ። ካወራች በኋላ ትንሽ ቀር አላት መሰለኝ። ለምን አለሽ? አራቂ ነው እንዶ ቀረም ይለኝ እና ይሄን ይመስላል። አሁን እራት እንብላ። የአራት ሰዓት እኮ ነው፣ ማታ ነው። ግን እኛ ጋር ሙቀት ነው። ለምን እንደዚህ ይሆንሽ ምናምን የምትሉ ካላችሁ እግዚአብሔርን በጣም ሙቀት፣ አሁን ራሱ ሙቀት ነው። በቃ አየሩ ተቀይሯል። እኛ ጋር ብቻ ነው ወይስ እናንተ ጋር ነው? በጣም ነው የሚሞቀው። በተለይ መኝታ ላይማ በስመ አብ አይወራም። አንዳንዴ በረንዳ ሁሉ ልናድር እንችላለን። እና ይሄን ይመስላል። እራት አብራችሁ ትበላላችሁ ወይስ? አይ በቃ ነገ ደግሞ እሁድ ነው። በቃ እሁድን መልካም ሰንበት ቡና አፍልተን ምናምን በአሪፍ ቪዲዮ እንመጣላችኋለን። ጥሩ አድርገን ከዚህ እኔ እኮ በጣም ጥሩ ነገር ባቀርብላችሁ ብናቀርብላችሁ ደስ ይለን ነበር። ግን በቃ ምን እናቀርብ ወደፊት በቃ ይመጣልናል አይደል? አሪፍ በጥሩ ነገር እንመጣላችኋለን። አሁን ግን በቃ ለጊዜው እኛን ለምታከብሩን ለምታበረታቱን እና እስከዛሬ ድረስ 10 ሰብስክራይብ አለን። ለ10 ሰብስክራይብ ቤተሰቦቻችን በጣም እናመሰግናለን፣ እንወዳችኋለን። ለምታዩን እንዴ ላያችሁን ራሱ ክብር ለእናንተ። ስለዚህ አሁንም እዩን፣ አበረታቱን፣ ሰብስክራይብ አድርጉን። እንወዳችኋለን።